ኢትዮጵያ በ10 በ20 ዓመት ጊዜ ውስጥ አፍሪካ ውስጥ ስመጥር ሀገር እንድትሆን አስቻይ መሰረት ከጣልን በኋላ ለመቶ ዓመታት የሚዘልቅ ብልጽግናን ሊያረጋግጥ የሚችል ስራ ከዚች ሀገር ወጥቶ ድፍን አፍሪካን ሊያዳርስ እንደሚችል ተስፋ አደርጋለሁ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገብ መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ትላልቅ ግድቦች እየገነባን እየተሳካልን፣ መዳበሪያ ፕላንት እየሰራን፣ ነዳጅና ጋዝ ላይ በጣም አስደማሚ ስራ እየሰራን፣ በግብርናው ኢምፕሬሲቭ ስራ እየሰራን፣ ኢንዱስትሪ የተነቃቃ ከተሞች የተነቃቁ ያሉበት አስደማሚ ሲዝን ነው። ኢኮኖሚያችን በሁሉም መስክ በዓለም ላይ እንደዚህ ብለህ በጣት ቁጥር ፈጣን እድገት ካላቸው ጥቂት ሀገራት አንዷ ኢትዮጵያ ናት። ይሄ ይቀጥላል። ብዙ ፈተና አለ፣ ይቀጥላል እና ያንተና የልጆች ኢትዮጵያ ያማረች የሰመረች እኔና አባቴ ከነበረን ኢትዮጵያ የተሻለች እንደምትሆን ምንም ጥርጥር የለውም። እየሳክ በተስፈኝነትና በእምነት ተሰማራ። የበለጸገች ኢትዮጵያን ትረከባላችሁ ነው ያለኝ መልእክት።